ፍትህ የለም። ፍትህ እያለ የምንጮህበት አካል የለም። ምክንያቱም ዛሬ አይደለም አማራ መገደል የጀመረው ዛሬ አይደለም። ገኖ የወጣው ግን ዛሬ ሊሆን ይችላል። እንደዚህ ገኖ የወጣው እንኳን ከ2011 ጀምሮ የአማራ ህዝብ እያለቀ ነው ያለ። ወለጋ ላይ በዚህ ሰሞን እየተሰራ ያለው ስራ በጣም ያሳዝናል። ፒክቸሮች አስቀምጥላችኋለሁ ማየት ትችላላችሁ። ቪዲዮም ቴሌግራም ላይ ያለ ማየት ትችላላችሁ። ተወልደን አደግንበት አካባቢ መኖር አልቻልንም። ሰው በሰውነቱ መከበር አልቻለም። ኢትዮጵያ ውስጥ አማራው በአማራነቱ መከበር አልቻለም። አማርኛ ተናጋሪ ሳይሆን አማራን ግደል ነው የሚባል ሰዓት ላይ ደርሰናል፣ የሚባል ዘመን ላይ ደርሰናል። ይሄ ደግሞ አሁን አይደለም ከ2011 ጀምሮ እየተካሄደ ያለ ነገር ነው። ፍትህ የለም። ፍትህ እያልን ጩኸናል፣ ቆይተናል። በጣም ቆየን። በጣም ፍትህ 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 እያልን ፍትህ የሰው ልጅ እንደሚሰጥ አድርገን ቆየን። በጣም በሰላማዊ ሰልፍም በሚዲያም የተለያዩ ጋዜጠኞችም እያወጡት ነው አማራ ላይ እየደረሰ ያለውን በደል። ነገር ግን አንድ ሰው እንኳን ተነስቶ ተቃዋሚ ያንን ነገር የሚቃወም ከኢትዮጵያ ማህበረሰብ ውስጥ ያየን የለም። አንድ ብሔር እንኳን አማራው ላይ የሚደረገውን ድርጊት አማራው ላይ እየተካሄደ ያለውን ነገር የሚቃወም እንኳን ሰው አላየንም። ንጹሃን አይገደሉ እንኳን የሚል ሰው አላየንም። የህዝብ እንደራሴዎችም ተወካዮችም ጋዜጠኞችም ፖለቲከኞችንም አላየናቸውም ሲቃወሙ። አንድና አንድ የሚያድነን ከፈጣሪ በታይ ክንዳችን ብቻ ነው። ስለዚህ መላው የአማራ ህዝብ በዚህ ሰዓት ራሱን ለማዳን መታጠቅ፣ መሰልጠን፣ መደራጀት አለበት። መታጠቅ፣ መሰልጠን፣ መደራጀት አለበት መላው የአማራ ህዝብ። በአንድም በሌላም በኩል ገለው ስለማይጨርሱ ዛሬ በሃይማኖት ሙስሊም ክርስቲያን እያሉ በሃይማኖት ያጣሉናል፣ በሃይማኖት ያባሉናል። አንድ ታዋቂ ሼክ ይገድላሉ፣ ክርስቲያን ገደለው እያሉ ያጨበጭባሉ። አንድ ታዋቂ የእምነት አባት ክርስቲያን ይገድላሉ፣ እዛም ሄደው ሙስሊም ገደለው ከሌ ገደለው እያሉ ያጨበጭባሉ። አንድ እስልምናን ለ3 ለ4 ይከፍሉታል። አማራውን ብቻ እርስ በርስ ማባላት፣ ስም እየተሰጣጠ እንዲገዳደል እንዲፈላለግ ነው ይሄ ሁሉ። ስለዚህ መደራጀት፣ መሰልጠን፣ መታጠቅ ነፃም ያወጣል። ፍትህ ነፃ ያወጣል። ቴንክ ዩ